ማይፈልጉ ትንፋሾችና ቪዲዮዎችን ቆርጣችሁ ካወጣችሁ በኋላ ቀጣይ ስቴፕ የሚሆነው የፊታችሁን ኳሊቲ ማስተካከል ይሆናል ማለት ነው። የፊታችሁን ኳሊቲ ለማስተካከል ከላይ ያለውን አንድ ቪዲዮ ትመርጡና ብዙ የተቆራረጠ ካላችሁ ብዙ ስለሚሆኑ አንዱ ፓርት ላይ ቪዲዮ ላይ ታደርጉትና ከታች በመውረድ እዚህ ጋር ሪተች ሚላለ ሪተች የሚለውን ትነኩታላችሁ። ማስተካከል የምትፈልጉት ፌሳችሁን ከሆነ ፌስ የሚለውን ትመርጡና ስሙዝ የሚለውን ፓርት ነክታችሁ እንደናንተ ፍላጎት ስሙዝነሱን ከፍም ዝቅም ታደርጉታላችሁ ማለት ነው። እኔ ብዙ ጊዜ ስሙዝነስ ብዙ ሲበዛ ብጭጭ ስለሚል ብዙም አይመቸኝም። ከ20 በታች ያለው ቁጥር ላይ ለመጠቀም ሞክሩ ማለት ነው። ከ15 እስከ 20 ባለው እንደናንተ የፊት ስታይል እሱን ትመርጣላችሁ። እሱን ከመረጣችሁ በኋላ ከታች ካሉ ሴቲንጎች ሪሴት፣ አፕላይ ቱ ኦል እና ሴቭ አስ ፕሪሴት የሚሉ ኦፕሽኖች አሉት። ሁሉም ከት ያደረጋችሁት ላይ ይሄ ነገር አፕላይ እንዲሆን የምትፈልጉ ከሆነ አፕላይ ቱ ኦል የሚለውን ነክታችሁ ኮንፈርም ማለት ይኖርባችኋል። ሁሉም ላይ የገባችሁ ሳታስተካክሉ ይሄ እዚህ ጋር ያስገባችሁት ቁጥር ሁሉ ቪዲዮ ላይ አፕላይ ይሆናል ማለት ነው። ይሄን ከጨረሳችሁ በኋላ ሁለተኛው ስቴፕ መልሳችሁ ቪዲዮውን ትነኩትና ከታች ጋር አጀስት የሚላለ አጀስት የሚለውን ትነኩና እዚህ ጋር እናስተካክልበት ነው። ከለሪንጉን፣ ሳቹሬሽኑን፣ ብራይትነሱን የምናስተካክልበት ፓርት ነው። እንግዲህ እነዚህ እንደየራሳችሁ ሁኔታ እኔ የምጠቀምበትን ለመንገድ ያህል ብራይትነስ ጥሩ ላይት ከሌለኝ ነው መጨመርበት። ጥሩ ላይት ያለው ቦታ ላይ ቪዲዮውን ከቀረጻችሁ ብራይትነስ መጨመር አይጠበቅባችሁም። ኮንትራስትም አያስፈልገውም። ሳቹሬሽን ከ8 እስከ 12 ባለው ውስጥ ፊቴ ላይ ሳቹሬሽን እጠቀማለሁ። ብሪሊያንስ የሚለውን ደግሞ 2 ወይ 3 አካባቢ እጠቀማለሁ። አንዳንዴም እዘለዋለሁ። ሻርፕነስ የሚለው በጣም ኢምፖርታንት ነው። ሻርፕነሱን የእናንተ ቪዲዮ ጥርት ብሎ እንዲታይ ሻርፕነሱን ከ30 እስከ 40 ባለው ሬንጅ ውስጥ መጠቀም ትችላላችሁ እንደ እናንተ ፍላጎት። ከዛ በመቀጠል ክላሪቲ የሚለውንም እንደዛው ከ30 እስከ 40 ባለው ውስጥ ተጠቀሙት። ቪዲዮውን አውትፑቱን ቆንጆ ያደርግላችኋል ማለት ነው። እነዚህ ነገሮች ነው እኔ በዋነኝነት የምጠቀሙ። እናንተ ደግሞ ለእናንተ የተመቻችሁን ነገር እየመረጣችሁ መሞከር ትችላላችሁ ማለት ነው። ይሄንን ራይት ታደርጉታላችሁ። ይሄንንም ነገሮቹን ሁሉ አስተካክላችሁ ከጨረሳችሁ በኋላ እያንዳንዱ ቪዲዮ ላይ እየገባችሁ ከምታስተካክሉ ከታች አፕላይ ቱ ኦል የሚለውን ተጫኑና ራይት ታደርጉታላችሁ። ሁለቱን የፊታችሁን የምታስተካክሉበትን መንገድ በዚህ መልኩ ሁሉም የተቆራረጡ ቪዲዮዎች ላይ አፕላይ መሆን ችሏል ማለት ነው። በቀጣይ ቪዲዮ ደግሞ ኔክስት ነገሮችን ይዘን ስለምንመጣ አብራችሁን ሁኑ። ከክሊክ ዊዝ ሳሚ ጋር በቀጣይ ቪዲዮ እንገናኝ።